እንደምንቆያችሁ የገረሰ ዙሪያ ወረዳ አጠቃላይ የብልጽግና ፓርቲ አባላት በዛሬው ዕለት በመደመር መንግስት እይታ የዘርፎች ምርታ በሚለው መሪ ቃል በአራት ዘርፎች ስልጠናው እየተሰጠ ይገኛል። በመጀመሪያ ቀን ላይ የግብርና እና ኢንዱስትሪ ዘርፎች ላይ ስልጠና የሚሰጥ ሆኖ በሁለተኛው ቀን የከተማ ልማትና በቱሪዝም ዘርፎች ስልጠናው ይሰጣል። በአጠቃላይ በዚህ ስልጠና ላይ የሚሳተፉ የገረሰ ዙሪያ ወረዳ ብልጽግና ፓርቲ አባላት በጠቅላላ ወደ 29120 አባላት ካሉት ውስጥ በእያንዳንዱ ማህበራዊ መሰረት አሁን በዚህ ሰዓት ስልጠናውን የወሰዱ ያሉት 29046 አባላት የሆኑና በህብረት ደረጃ 177 ህብረት እንደገረሰ ዙሪያ ወረዳ ያለ ሲሆን በቤተሰብ ደረጃ ደግሞ 852 ቤተሰብ አሉን። ከነዛ ውስጥ የመንግስት ሰራተኛው በወረዳ ደረጃ ያለው አባላት ወደ 473 ሲሆን በህብረት ደረጃ 4 ህብረትና ቤተሰብ 22 አለ። እነዚህ የአጠቃላይ የገረሰ ዙሪያ ወረዳ ብልጽግና ፓርቲ አባላት ስልጠናውን በሰፊው በተሰጠው ፕሮግራም መሰረት ከግብርናም አንፃር ከኢንዱስትሪም አንፃር ከከተማ ልማትም አንፃር ከቱሪዝምም አንፃር በአጠቃላይ በስፋት ስልጠናውን ከወሰዱ በኋላ ጠንካራ አባልና ጠንካራ አስተሳሰብ ያለው ጠንካራ ስነ ልቦና ያለው አባላት ለቀጣይ ጊዜ አፍርተን በዚህ ልክ ያሉን ተግባራትን የመንግስት ተግባራትንም ሆነ የፓርቲ ተግባራቶቻችንን በስፋት ለመፈጸም ይህን ስልጠና በጠነከረ ሁኔታ እየተሰጠ ይገኛል። በቀበሌ ደረጃም በዚሁ ልክ ሁሉም ስልጠናውን በስፋት አሁን የተጀመረ ስለሆነ ስልጠናው የተወሰደ ነው ያለው። እኛም በቅርበት የተከታተልን ታች በቀበሌ ደረጃ ላይ ያለውም በወረዳ ደረጃ ላይ ያለውም በጥንቃቄ ሰው ሰዓትም ሳያሸራርፍ ስልጠናውን በጥንቃቄ ወስዶ ነገ ደግሞ ለህዝባችን ለማህበረሰባችን ትልቅ አገልግሎቶችን ለመስጠት ንጹህ ያለውን ንጽህና ያለውን ስራ ለመስራት እንዳገለግለን ስልጠናውን በስፋት እየሰጠን እንገኛለን። እንዳጠቃላይ የኛ የብልጽግና ፓርቲ አባላትም አጠቃላይ ወረዳችን ህዝቦች በአጠቃላይ እንኳን ለዚህ ለስልጠናው ጊዜ አደረሳችሁ እያልን ስልጠናውን አጠቃላይ በትጋት እንዲከታተሉ አንድም መንጠባጠብ ሳይኖር ሁሉም ተከታትሎ ነገ ደግሞ ሁሉም የራሱን አስተዋጽኦ እንዲያደርግ ያልኩኝ እንደ ገረሰ ዙሪያ ወረዳ ብልጽግና ፓርቲ ጽሕፈት ቤት ኃላፊ ይህን ሀሳብ እሰጣለሁ። አመሰግናለሁ።